አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበር። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ? የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበር። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ? የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ